ሰላም እንዴት ናችሁ ውድ የቻናሌ ቤተሰቦች። በዚህ ቪዲዮ ናሽናል አይዲያችሁን ኦር ፋይዳ አይዲያችሁን ከባንክ አካውንታችሁ ጋር በኦንላይን እንዴት አድርጋችሁ ሊንክ ማድረግ እንደምትችሉ የማሳያችሁ ይሆናል። እንግዲህ ባንክ ቤት መሄድ ሳይጠበቅባችሁ በስልክ ቤት ሆናችሁ ባላችሁበት ሆናችሁ በስልካችሁ ወይም በኮምፒውተራችሁ ላይ በኦንላይን ባንክ አካውንታችሁን ከፋይዳ አይዲ ኦር ከዲጂታል አይዲያችሁ ጋር እንዴት አድርጋችሁ ኮኔክት ማድረግ እንደምትችሉ ስቴፕ ባይ ስቴፕ የማሳያችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ አዳዲስና ጠቃሚ የቴክኖሎጂ ትምህርቶችን ያገኙ። እንግዲህ በዚህ ቪዲዮ የአዋሽ ባንክ አካውንታችሁን ከናሽናል አይዲያችሁ ጋር እንዴት ሊንክ ማድረግ እንደምትችሉ የማሳያችሁ ይሆናል። በስልካችሁ ላይ ኦር በኮምፒውተራችሁ ላይ የፈለጋችሁትን ብራውዘር ትከፍታላችሁ። እኔ ክሮም ብራውዘር ስለምጠቀም በክሮም ብራውዘር ነው ማሳያችሁ። ክሮም ብራውዘር ከፈትኩ። ብራውዘር ከከፈታችሁ በኋላ ሰርች አድሬሱ ጋር በመሄድ ይሄንን ሊንክ ትጽፋላችሁ። faida.awash bank ስፔስ የለውም .com ብላችሁ ይሄንን ዩአርኤል በትክክል ከጻፋችሁ በኋላ ሰርች ታደርጋላችሁ። ሰርች ስታደርጉት ወደዚህኛው ፔጅ ይወስዳችኋል። harmonize your accounts with national ID እዚህ ጋር በዚህኛው ማስጀመር ትችላላችሁ፣ ወይም እዚህ ጋር get started በተን ላይ ክሊክ አድርጋችሁ ማስጀመር ትችላላችሁ። እዚህ ጋር ስቴፖቹን how it works እዚህ ጋር ገፍታችሁ እያንዳንዱን ስቴፕ መመልከት ትችላላችሁ። 4 ስቴፖች አሉ። አንደኛው አይደንቲቲ ቬሪፊኬሽን አለ። የናሽናል አይዲያችሁን ቬሪፋይ ታደርጋላችሁ። ሊንክ ባንክ አካውንት አለ። ሁለተኛ ስቴፕ ላይ ሊንክ ታደርጋላችሁ። ሶስተኛ ላይ ፋይናል ቫሊዴሽን አለ። ሃርሞናይዜሽን ኮምፕሊት በዚህ ወይ ኮምፕሊት ታደርጋላችሁ ማለት ነው። ሶ እዚህ ጋር ስታርት ሃርሞናይዜሽን ፕሮሰስ እዚህ ጋር ማስጀመር እንችላለን ማለት ነው። ዘን ቬሪፋይ ዩር ናሽናል አይዲ ናሽናል አይዲያችሁን ፋይዳ አሊያንስ ነምበራችሁን ኦር ፋን ነምበራችሁን ለማስገባት ቬሪፋይ ታደርጋላችሁ ማለት ነው። ቬሪፋይ አይደንቲቲ በተን ላይ ክሊክ ታደርጋላችሁ። እዚህ ጋር ሎድ እያደረገ ነው። ሲስተሙ በጣም ቢዚ ስለሆነ በጣም ያስቸግራል። አርጎ እስከሚጨርስ ድረስ ተጠብቃላችሁ። ይሄኛው ሎድ አርጎ ሲጨርስ ፋይዳ አሊያንስ ነምበራችሁን ኦር ፋን ነምበራችሁን ታስገባላችሁ። ከዛ ኦቲፒ በማስገባት ቬሪፋይ ታደርጋላችሁ። ዘን የአዋሽ ባንክ አካውንታችሁን ይጠይቃችኋል። አካውንት ነምበራችሁን ታስገባላችሁ። ቬሪፋይ አድርጋችሁ ኮምፕሊት ታደርጋላችሁ ማለት ነው።